የሚቃመው ጫትና የሚዋጠው ዘመናዊ ተደርጎ የተሰራው ጫት አምፊታሚን በኪኒን መልኩ። በዚህ በብረትና በመስታወት በተገነባው በዲጂታል ብርሃን በደመቀው ዓለማችን ውስጥ የሰው ልጅ ነፍስ ከምን ጊዜውም በላይ ከፍ ወዳለ ሰገነት ለመውጣት ትናፍቃለች። ዘመን ከኛ የሚጠይቀው ላባችንን ብቻም ሳይሆን መንፈሳችንን፣ የትኩረታችንን ጥግ፣ የፈጠራችንን ጫፍ ሆኗል። ሰዓታት እንደ ጠጠር ይቆጠራሉ፣ ተግባራት እንደ ተራራ ይቆለላሉ። የዚህ የውድድር መድረክ ላይ ማሸለብ እንደ መውደቅ፣ ማረፍ ደግሞ እንደ ሽንፈት ሆኖ ይቆጠራል። እያንዳንዱ ንጋት አዲስ የሆነ የጦር ግንባርም ነው። ጠላቶቹም ድካም፣ መሰልቸትና ትኩረት የሚሰርቁ አጋንንት ናቸው። የሰው ልጅ አእምሮ በተፈጥሮ ለተወሰነ ምትና ጊዜ የተስፋ ቢሆንም የ21ኛው ክፍለ ዘመን ማሽን ግን የማያቋርጥ ሩጫን ይጠይቃል። በዚህም መሃል ሰው ምኞቱን ለማቀጣጠል የአእምሮውን ፍጥነት ከዘመኑ ጋር ለማስተካከል ከተፈጥሯዊ ገደቡ በላይ ለመሻገር የሚያስችለውን የአልኬሚስት ጥበብ ይፈልጋል። ይህ ፍለጋ በድብቅ በሹክሹክታ የሚነገር፣ በቤተ ሙከራ ነጭ ግድግዳዎች ውስጥ የሚጠመቅ፣ ነገር ግን ውጤቱ በቢሮዎች፣ በዩኒቨርሲቲዎች፣ በጦር ሜዳ ላይ በግልጽ የሚታይ ነው። ኃይልን፣ ትኩረትንና የማያልቅ ብርታትን ስለሚሰጥ አንድ ተአምራዊ የሆነ ንጥረ ነገር የሚነገረው ወሬ እንደ ሰደድ እሳት ይሰራጫል። ይህ ተስፋ ልክ እንደ ጥንት መርከበኞች የሲረንን መዝሙር ሰምተው ወደማያውቁት ደሴት የሚጓዙት ሚሊዮኖችን ወደ አንድ ኬሚካላዊ እቅፍ ይገፋቸዋል። ይህ የአምፊታሚን ዘመን በባቻ ነው። ሰው ሰራሽ በሆነ መንገድ የሰውን ልጅ አቅም ለማሳደግ የተገነባ እጅግ አደገኛና ማራኪ ቃል ኪዳንም ነው። በዚህ ዘመናዊ የፓንቴዮን አማልክት መካከል አምፊታሚን እንደ ኃይል ንጉሥ ሆኖ ይቆጠራል። ዘመናዊ ጫት በሉት፣ በኪኒን መልክ የተሠራ እርሱ የአእምሮን መንግሥት የሚገዛ፣ የነርቭ ሴሎችን እንደ ሰራዊት የሚያሰልፍ፣ የንቃተ ሕሊናን ፍጥነት የሚወስን ሉዓላዊ ገዢ ሆኗል። ይህ ንጉሥ ሦስት ዋና ዋና ልዑላንን አስገኝቷል። እያንዳንዳቸው የራሳቸው ባሕሪና ግዛት ያላቸው። የመጀመሪያው ልዑል ንጹሕ አምፊታሚን ነው። ስፒድ በሚል የጎዳና ስም የሚታወቀው ይህ እንደ አዴሮን ባለ የሕክምና ልብስ ተሸፍኖ የሚቀርበው ነው። እርሱ የተማረው ልዑል የተማሪውን አእምሮ የሚያሰላ፣ የባለሙያውን ትኩረት የሚያጠናክር፣ በሥርዓትና በቁጥጥር ስር ያለ ይመስላል። ሁለተኛው ልዑል ከወንድሙ እጅግ የፈጠነና የጨከነ ሜታምፊታሚን ወይም ሜት በመባል የሚታወቀው ነው። እርሱ ከቁጥጥር ውጪ የሆነ ኃይል፣ ያልተገራ ፍላጎትና ፈጣን ሱስ የሚያመጣ ጨካኝ ተዋጊ ነው። የእርሱ ተጽዕኖ እንደ ሰደድ እሳት ነው። በፍጥነት ይነድና የያዘውን ሁሉ አመድ አድርጎ ያልፋል። ሦስተኛው ልዑል ኤምዲኤምኤ ነው ወይም ኤክስታሲ በመባል የሚታወቀው። ከወንድሞቹ የተለየ ባህሪ አለው። እርሱ የጦር ሜዳውን ትቶ ወደ ጭፈራ ቤቱ ያመራል። የሰዎችን ስሜት የሚያልቅ ፍቅርንና አንድነትን በኬሚካል የሚያስገድድ፣ ነገር ግን ከበዓሉ ማግስት ጥልቅ የሆነ የባዶነት ስሜትን የሚተው አሳሳች የሆነ ልዑል ነው። በዚህ ትረካችን ውስጥ ግን በትኩረት የምንመለከተው የመጀመሪያውን ልዑል ንጹሕ አምፊታሚንን ብቻ ይሆናል። እርሱ በሕጋዊነትና በሕገ ወጥነት ድንበር ላይ የሚራመድ፣ በመድኃኒት ቤትም በጨለማ ጎዳናም የሚገኝ፣ የዘመናችንን ምኞትና ፍርሃት በውስጡ የያዘ ውስብስብ የሆነ
ገጸ ባህሪ ነውና። አንድ ሰው የአምፊታሚንን ኪንን ሲውጥ እርሱ የሚውጠው መድኃኒት ብቻም ሳይሆን ወደ አእምሮ ውስጠኛ ክፍል የሚገባ ቁልፍም ጭምር ነው። ይህ ቁልፍ በቀጥታ ወደ ዙፋኑ ክፍል ያመራል። የሰው ልጅ መነሳሳት፣ ሽልማትና ደስታን የሚቆጣጠሩት ቅዱስ ስፍራዎች በአምፊታሚን ይህንን በር በኃይል በርግደው ይከፍቱና ሁለት ኃያላን የኬሚካል መልእክተኞች ዶፓሚንና ኖራድሬናሊንን ከታሰሩበት በገፍ ይለቃቸዋል። ዶፓሚን የመነሳሳት ንጉሥ የአንጎል ኮሪደሮችን በኃይል ይሞላል። እርሱ ይህ ነገር አስፈላጊ ነው፣ ይህንን ማሸነፍ አለብህ፣ ይህንንማ ማግኘት አለብህ የሚል የማያቋርጥ መልእክትን ይነፋል። ልክ አንድ ቪዲዮ ጨዋታ ተጫዋች የመጨረሻውን አለቃ ሊያሸንፍ ሲል እንደሚሰማው አይነት የድል ስሜት፣ የዓላማ ጥራትና የማይናወጥ የሆነ ቁርጠኝነትን ይሰጣል። ይህ በእንዲህ እንዳለ ኖራድሬናሊን የትኩረት ጠቅላይ ሚኒስትር የአንጎልን ሰራዊት ያሰፋል። እርሱ የአእምሮን ጫጫታ ያጠፋል። ትኩረት የሚከፋፍሉ ነገሮችን ወደ ጎን ይገፋቸዋል እና እያንዳንዱን የነርቭ ሴል በተሰጠው ተግባር ላይ ብቻ እንዲያተኩር ያደርገዋል። በዶፓሚን የተነሳውን ምኞት እውን ለማድረግ የሚያስፈልገውን ስለትና ብቃት ይሰጠዋል። በእነዚህ ሁለት ኃይሎች ተጽዕኖ ስር ዓለም ይቀየራል። አሰልቺ የነበሩ መጽሐፍት አስደናቂ ምስጢሮችን የያዙ ይመስላሉ። የተወሳሰቡ የነበሩ ቀመሮች በቀላሉ ይፈታሉ። ረጅም የሥራ ሰዓታት እንደ ቅጽበት ያልፋሉ። ሰውየው ከስውር የኃይል ምንጭ ጋር እንደ ተሰካ ሁሉ ይሰማዋል። ድካም ይጠፋል። ረሃብ ይረሳል። ይህ ከኮኬይን ጊዜያዊ ብልጭታ የተለየ ነው። አምፌታሚን ለሰዓታት የሚቆይ የማይናወጥ ከፍ ያለ የንቃት ኃይል ሁኔታ ውስጥ ይዞ ራሳችንን ያቆየናል። ከአምፌታሚን ሰው ሰራሽ ቤተ ሙከራ እጅግ ርቆ በምስራቅ አፍሪካ በኛው አካባቢ በአረብ ባህረ ገብ መሬት ለም ተራሮች ላይ አንድ ጥንታዊ ተክል ይበቅላል። ስሙ ጫት ካታ አዱሊስ ይባላል። ጫት ይህ ተክል በሚሊዮኖች ለሚቆጠሩ ሰዎች የማኅበራዊ ሕይወታቸው ማዕከል፣ የውይይት መክፈቻቸው፣ የአእምሮ ማነቃቂያና የባህል አንድ አካልም ነው። ታሪኩም እንደ አምፊታሚን በኬሚስትሪ የተጻፈ ሳይሆን በባህል በታሪክና በወግ ቀለም የተቀነባበረም ነው። የጫት ጠቀሜታዎች ቅጠሉን በቀስታ እያኘኩ ከውስጡ የሚመነጨውን ኃይል ይቀበላሉ። ልክ እንደ አምፊታሚን ጫትም የአእምሮን ፍጥነት ይጨምራል፣ ድካምን ያባርራል፣ እናም ተጠቃሚውን ንቁና ተግባቢ እንዲሆን ያደርገዋል። ይህ የሆነበት ምክንያት የአምፊታሚንና የጫት ዋነኛ መመሳሰል የሚገለጠው በስነ ውህድ አሰራራቸው ፋርማኮሎጂ በመሆኑ ነው። ጫት በውስጡ የያዘው ዋነኛ የአእምሮ ቀስቃሽ ውህድ የሆነው ካቶኒን በቤተ ሙከራ የሚመረተው በአምፊታሚን ጋር በአወቃቀሩና በአሰራሩ በጣም ስለሚመሳሰል ጫት የተፈጥሮ አምፊታሚን ተብሎ በተደጋጋሚ መጠራት ደረጃ ደርሷል። ስለዚህም ጫት በማኅበራዊ መሰባሰቦች ወቅት ሰዎች ለሰዓታት እንዲወያዩ፣ እንዲከራከሩና እንዲተሳሰሩ ይረዳቸዋል። ልክ በምዕራቡ ዓለም አምፊታሚን ተማሪዎች ለሰዓታት እንዲያጠኑ እንደሚረዳቸው ሁሉ ይህ ተክል የአንድን ማኅበረሰብ ምትና ባህል የቀረጸ በሺዎች ለሚቆጠሩ ዓመታት የዘለቀ ታሪክ ያለው የተፈጥሮ የራሷ የሆነች አነቃቂ ስጦታም ነው። አምፊታሚንና ጫት አንዱ ከቤተ ሙከራ ብልቃጥ፣ ሌላኛው ከአፈር የበቀለ እንደ ሁለት የተለያዩ ዓለማት ልጆች ቢመስሉም በደም ሥራቸው ውስጥ የሚፈሰው ኬሚካላዊ የሆነ ውህደት ግን ተመሳሳይ ነው። ሆኖም በመነሻቸው፣ በኃይላቸው መጠን፣ በሰውነት ውስጥ በሚኖራቸው እንቅስቃሴ እንዲሁም በማኅበረብ ሕጋዊ ሁኔታቸው መካከል ጉልህ የሆነ ልዩነቶች አሉ።
የመመሳሰሎቻቸውና የልዩነቶቻቸው ዝርዝር ትንታኔ እንደሚከተለው ይቀርባል። ሀ. መመሳሰላቸው ጫትና አምፊታሚን። በቅድሚያ ኬሚካላዊ አወቃቀራቸውን ስንመለከት ሁለቱም አምፊታሚንና ጫት ካቶኒን የፌኒታላሚን ውህዶች ቤተሰብ አባላት ናቸው። በቴክኒካዊ አገላለጽ ካቲኖን ቤታ ኬቶ አምፊታሚን ነው የሚሆነው። ይህ አወቃቀር መመሳሰል በማዕከላዊ የነርቭ ስርዓት ላይ ለሚያስከትሉት ተመሳሳይ ተጽዕኗቸው መሰረትም ሆኗል። በሁለተኛ ደረጃ የአሰራር ዘዴያቸው ከሞላ ጎደል ተመሳሳይ ነው። ሁለቱም በማዕከላዊ የነርቭ ስርዓት ላይ ከፍተኛ የሆነ አነቃቂነት ያላቸው ሲሆን በነርቭ ሴሎች መካከል ባለው ከፍተኛ ሲናፕቲክ ክሊፍት ውስጥ እንደ ዶፓሚንና ኖራድሬናሊን ያሉ የቁልፍ የሆኑ የነርቭ መልእክት አስተላላፊዎችን መጠን ይጨምራሉ። ይህንን የሚያከናውኑት ወደ መልእክት አስተላላፊው የነርቭ ሴል በመግባት እነዚህን ኬሚካሎች ከተከማቹባቸው ከረጢቶች በገፍ እንዲለቀቁ በማድረግ መልሶ ውሰዳቸውን በመክታት ይሆናል። ይህ የዶፓሚን ጎርፍ ለከፍተኛ የደስታ የሽልማትና የመነቃቃት ስሜቶች ምክንያት ሲሆን የኖራድሬናሊን መጠን መጨመር ደግሞ ለንቃት፣ ለትኩረትና ለአካላዊ ኃይል መጨመር አስተዋጽኦን ያደርጋል። በዚህ ምክንያት ስነ ልቦናዊ ተጽዕኗቸው በጣምም ይመሳሰላል። ይህ የደስታ ስሜት፣ የኃይል መጨመር፣ የትኩረት መሳል፣ የትኩረት በጣም መጨመር፣ የማህበራዊ ተሳትፎ ፍላጎት መጨመርና የምግብ ፍላጎት መዘጋትን ያካትታል። በተጨማሪም ሁለቱም ንጥረ ነገሮች የሲምፐቴቲክ የነርቭ ስርዓትን በማነቃቃት የፍልሚያ ወይም የሽሽት ምላሽን ስለሚያስከትሉ ፈጣን የልብ ምት እና ከፍተኛ የደም ግፊትን ያስከትላሉ። ለልዩነታቸው ላይ እንምጣ። ጫትና አምፊታሚንን ልዩነታቸው እንደ አንድነታቸው ሁሉ ጎልቶ ይታያል። የመጀመሪያው በመነሻቸውና ቅርጻቸው ላይ ነው። አምፊታሚን ሙሉ በሙሉ ሰው ሰራሽ ሲሆን ጫት ግን ተፈጥሯዊ የእጽዋት ውጤት ነው። ሁለተኛው ልዩነት በአእምሮ ቀስቃሽ ውህዶቻቸውና በኃይል መጠናቸው ውስጥ ነው። አምፊታሚን ቋሚና አንድ ወጥ ኬሚካል በመሆኑ መጠኑ በትክክል ይለካል። ጫት ውስጥ ያለው ካቶኒን ግን እጅግ ቋሚ ያልሆነና ቅጠሉ ሲደርቅ በፍጥነት ኃይሉ ወደ ደከመው ካቲን ይለወጣል። በዚህ ምክንያት የተጣራ አምፊታሚን በተለመደው የጫት ቁጭታ ከሚገኘው የካቶኒን መጠን በእጅጉ የበለጠ ኃይል አለው። ሶስተኛ፣ በሰውነት ውስጥ ባላቸው እንቅስቃሴ ፋርማኮኬኔቲክ ይለያያሉ። አምፊታሚን በአፍ ሲወሰድ በፍጥነት ሲዋሃድ፣ ጫት በመቃም ስለሚወሰድ ውህደቱ ቀርፋፋ ይሆናል። የአምፊታሚን ተጽዕኖ ከ4 እስከ 14 ሰዓት ሲቆይ፣ የጫት ግን ከ3 እስከ 5 ሰዓት ብቻ ይቆያል። በመጨረሻም የሱስ የማስያዝ አቅማቸውና ሕጋዊ ሁኔታቸው ይለያያል። የአምፊታሚን ፈጣንና ጠንካራ ተጽዕኖ የሱስ የማስያዝ አቅሙን ከጫት በእጅጉ ከፍ ያደርገዋል። በሕጋዊና ማኅበረ ባህላዊ አውድም አምፊታሚን በዓለም አቀፍ ደረጃ ጥብቅ ቁጥጥር የሚደረግበት ሲሆን ጫት ግን በኢትዮጵያና በአካባቢው ሀገራት ጥልቅ ማኅበረ ባህላዊ ተቀባይነት ያለውና ሕጋዊ ነው። ባጭሩ በጫትና በአምፊታሚን መካከል ያለው ግንኙነት በኮካ ቅጠልና በተጣራ ኮኬን መካከል ካለው ጋር ይመሳሰላል። ጫት ረጋ ያለ አነቃቂ ተጽዕኖን ሲሰጥ፣ አምፊታሚን ግን የተጣራ ቋሚና እጅግ ከፍተኛ ኃይል ያለው ሰው ሰራሽ ውጤትን ያመጣል። ይህ ልዩነት አምፊታሚንን ለከባድ ሱስና ለድንገተኛ የጤና ቀውሶች እጅግ ከፍተኛ ስጋት ያለው ንጥረ ነገር እንዲሆን ያደርገዋል። የአምፊታሚን ታሪክ እጅግ ማራኪ ከሚያደርጉት ነገሮች አንዱ የለበሰው የሕክምና ካባው ነው። በቀደሙት ዘመናት ዶክተሮች ለተለያዩ ህመሞች ያዙትም ነበር። ለክብደት መቀነስ፣ ለድብርት፣ አልፎ ተርፎም ለአፍንጫ መደፈን ያዙት ነበር።
ዛሬ ግን ዋነኛ የሕክምና ግዛቱ ኤዲኤችዲ በመባል የሚታወቀውን የአእምሮ ሁኔታ ማከም ሆኗል። ኤዲኤችዲ ያለባቸው ሰዎች አእምሮ በተለይ አሰልቺ በሆኑ ተግባራት ላይ ትኩረቱን መሰብሰብ ይከብደዋልና ልክ ሽልማቱን ፈጽሞ እንደማያገኝ እያወቀ የሚሮጥ አትሌት ማለት ነው የሚሆነው። አምፊታሚን ወደዚህ ስዕል ውስጥ ሲገባ የጎደለውን ሽልማት በኬሚካል ይፈጥረዋል። የአንጎልን የዶፓሚን መጠን በመጨመር የተበታተነውን የአእምሮ ወደ አንድ ነጥብ እንዲሰበሰብ፣ እንዲረጋጋና እንዲያተኩር ያስችለዋል። ይህ የሕክምና ተቀባይነት ለመድኃኒቱ ትልቅ የሕጋዊነትና የደህንነት ስሜትን ሰጥቶታል። በሚሊዮኖች የሚቆጠሩ ሰዎች በዶክተር ትዕዛዝ በየቀኑም አምፊታሚንን ይወስዳሉ። ይህ ደህንነቱ የተጠበቀ ነው የሚል ሰፊ እምነትን ይፈጥራል። ይህ ሕጋዊነት በሕጋዊ ተጠቃሚዎችና ያለ ሐኪም ትዕዛዝ በሚወስዱት መካከል ያለውን መስመር ያደበዝዛል። አንድ ተማሪ ወይም ባለሙያ ለኤዲኤችዲ የሚሰራ ከሆነ ለምን የኔን ትኩረትና ምርታማነት አያሳድግልኝም ብሎ እንዲያስብም ያደርገዋል። ስለዚህ መድኃኒቱ ከሕክምና ዓላማ አልፎ ወደ የአፈጻጸም ማሻሻያ መሳሪያነት ተሸጋግሯል። የዶክተሩ ማዘዣ ኃይለኛ ለሆነ አነቃቂ የመግቢያ በርና የሞራል ፈቃድ ሆኖ ያገለግላልም። አምፊታሚን ከዩኒቨርሲቲ ግቢዎችና ከሕክምና ክሊኒኮች አልፎ የዘመናዊውን የሥራ ዓለም የደም ስር ውስጥ ገብቷል። ረዥም የሥራ ሰዓታትና ከፍተኛ የአእምሮ ትኩረት በሚጠይቁ ኢንዱስትሪዎች ውስጥ እንደ ድብቅ የጦር መሳሪያ ያገለግላል። የሲሊከን ቫሊ የቴክኖሎጂ ኩባንያዎች ውስጥ አንድ ፕሮግራመር ለ48 ሰዓታት ያለማቋረጥ ኮድ እንዲጽፍ ያስችለዋል። አምፊታሚንን ወስዶ በዎል ስትሪት የፋይናንስ ተቋማት ውስጥ አንድ ነጋዴ ገበያው ከመዘጋቱ በፊት በሺዎች የሚቆጠሩ መረጃዎችን በፍጥነት እንዲተነትን ይረዳዋል። ከባድ መኪና አሽከርካሪዎች ሌሊቱን ሙሉ ያለ እንቅልፍ እንዲያሽከረክሩ፣ የቀዶ ጥገና ሐኪሞች ለብዙ ሰዓታት በሚቆይ ቀዶ ጥገና ላይ ትኩረታቸውን እንዳይስቱ፣ በምግብ ቤቶች ውስጥ ሼፎች በከፍተኛ ጫና ውስጥ በፍጥነት በትክክለኝነት እንዲሰሩ ያደርጋቸዋል። እነዚህ ሰዎች ሱሰኞች አይደሉም። ቢያንስ እነሱ የሚያስቡት እንደዚያ ነው። እነሱ ራሳቸውን እንደ ተዋጊዎች በዘመናዊው የኢኮኖሚ ጦርነት ግንባር ላይ እንዳሉ ወታደሮች አድርገው ነው የሚቆጥሩት። አምፊታሚን የእነሱ ጋሻና ሰይፍ ነውና። ይህ መድኃኒት ምርታማነትንና ብቃትን ከምንም በላይ በሚያመልከው በዚህ ዓለም ውስጥ ፍጹም የሆነ መፍትሄም ይመስላል። ቡና ከሚያደርገው በላይ ያነቃል። የኃይል ሰጪ መጠጦች ከሚሰጡት በላይ ትኩረትን ይሰጣል። ስለዚህ በሚሊዮኖች የሚቆጠሩ ሰዎች የዕለት ተዕለት የአፈጻጸም ብልጫቸውን ለማግኘት ወደዚች ትንሽ ኪኒን ይመለከታሉ። ሁሉም በአንድ ላይ በማይታይ ሰንሰለት የተሳሰሩ የዘመናችን የብርታት ሰራዊትም ሆነዋል። የኮሌጅ ተማሪ ሕይወት በተለይም ለፈተና በሚደረገው ዝግጅት ወቅት የራሱ የሆነ የሲኦል ገጽታ አለውና ሳምንታትና ወራትን ማጥናት የነበረበትን ትምህርት በጥቂት ምሽቶች ውስጥ ለመሸፈን መሞከር ከአቅም በላይ የሆነ ተራራን እንደ መግፋት ነው። ጭንቀት የአእምሮን ያጨልማል። ድካም ዓይንን ይጋርዳል። እናም የመውደቅ ፍርሃት እንደ ጥላ ይከተላል። በዚህ የተስፋ መቁረጥ ቅጽበት ውስጥ አንድ ጓደኛ ትንሽ ኪኒን ያቀርባል። ይህ እኮ ይረዳሃል ይልሃል። ተማሪው ሌላ አማራጭ ያጣ ኪኒኑን ይወስዳል። ከዚያም ተአምር ይከሰታል። በደቂቃዎች ውስጥ በአእምሮ ውስጥ የነበረው ጭጋግ ይገፈፋል። ቃላቶች ከመጽሐፉ ገጾች ዘለው ወደ አእምሮ የሚገቡ ሁሉ ይመስላሉ። ውስብስብ ሐሳብ ግልጽ ይሆናል። ለ8 ለ10 ለ12 ሰዓታት ያለምንም ድካምና መሰልቸት በጥልቅ ትኩረት ውስጥ ይሰምጣል። ፀሐይ ስትወጣ እሱ የደከመው ሳይሆን የበለጠ ኃይል የተሰማው ይመስላል። ፈተናውንም በሚያስደንቅ ውጤት ያልፋል። ይህ የመጀመሪያው ድል፣ የመጀመሪያው ስኬት እጅግ ጣፋጭ ነው። ነገር ግን ይህ ከሰይጣን ጋር እንደተደረገ የፋውስት ውል ነው። ተማሪው ያገኘው ጥሩ ውጤት ብቻንም አይደለም፣ አዲስ እውነትንም ተምሯል። ትኩረትና ብርታት ሊገዙ እንደሚችሉ
ትኩረትና ብርታት ሊገዙ እንደሚችሉ፣ የአእምሮ ጥረት በኬሚካል ሊተካ እንደሚችል ተረድቷል። በሚቀጥለው ፈተና ጊዜ አእምሮ በራሱ ጥረት ከማጥናት ይልቅ የዚያችን ተአምረኛ ኪኒን ቀላል መንገድ ያስታውሳል። እናም የመጀመሪያው እርምጃ ወደ ሱስ በሚወስደው መንገድ ላይ ተወስዷል። የአምፊታሚን ወርቃማው ዘመን ግን ፀሐይ እንደገባች አትቆይም። ቀስ በቀስ በመስታወቱ ላይ የመጀመሪያዎቹ ስንጥቆች መታየት ይጀምራሉ። ከሚያስከትላቸው ጥቃቅን ነገር ግን አሳሳቢ ከሆኑ የጎንዮሽ ጉዳቶች አንዱ ትኩረትን በተሳሳተ ነገር ላይ ማዋል ነው። አእምሮ እንደ ኃይለኛ ሌዘር ቢሆንም አንተ የምትቆጣጠረው ሳይሆን እርሱ የሚቆጣጠርህ ይሆናል። ለነገ መቅረብ ያለበትን ወሳኝ ጽሑፍ ከመጻፍ ይልቅ ለ8 ሰዓት ያህል የኮምፒውተርህን ፋይሎች በማደራጀት ወይም የቪዲዮ ጨዋታን በመጫወት ልታሳልፍ ሁሉ ትችላለህ። አእምሮ በአንድ ነገር ላይ ከመጠን በላይ ስለሚያተኩር የትኛው ነገር አስፈላጊ እንደሆነ የመለየት ችሎታውን እያጣ ሊሄድ ይችላል። ከዚህም በላይ ያ የጀግንነት ስሜትና ኃይል ወደ ጭንቀትና ንዴት ሊለወጡሉ ይችላል። ኖራድሬናሊን ሰውነትህን በፍልሚያ ወይም ሽሽት ሁኔታ ውስጥ ስለሚከተው ልብህ ያለማቋረጥ በፍጥነት ይመታል፣ መዳፎችህ ያልባቸዋል። እናም ትንሽ ነገር እንኳ ሊያስደነግጥህ ወይም ሊያበሳጭህ ሁሉ ይችላል። በዙሪያ ያሉ ሰዎች በጣም በዝግታ የሚያስቡና የሚናገሩ ሁሉ ይመስሉሃል። ትዕግስትህ ይጠፋል። ያ ሁሉ ኃይልና ትኩረት ወደ ውስጥህ ሲዞር ራስህን የምትተችበት፣ በጭንቀት የምትዋጥበት፣ በአንድ ሐሳብ ብቻ ተወጥረ የምትቀርበት እስር ቤት ይሆንብሃል። ይህ የመጀመሪያው ማስጠንቀቂያ ደውል ነው። ንጉሡ አምፊታሚን ዙፋኑን የሰጠውን አእምሮ ማሰቃየት መጀመሩን የሚያሳይ ምልክት ነው። አምፊታሚን ተጽዕኖ እየገፋ ሲሄድ ሰውነት ራሱ ወደ ጦር ሜዳ ይለወጣል። ልብ የሕይወት ከበሮ ምቱን ያፈጥናል። ያለ እረፍት የሚደለቅ ጦርነት ነጋሪት ይመስላል። ይህ የማያቋርጥ ፈጣን የልብ ምት እና ከፍተኛ የደም ግፊት በደም ስሮች ላይ የማይታይ ጉዳትን ያደርሳል። የደም ስሮች ግድግዳዎች እንዲወፍሩና እንዲጠቡ፣ የመለጠጥ ችሎታቸውን እንዲያጡ ያደርጋቸዋል። ይህ ደግሞ ልብ ደምን ወደ ተለያዩ የሰውነት ክፍሎች ለማድረስ የበለጠ ጠንክሮ እንዲሰራ ያስገድደዋል። ከጊዜ በኋላ ይህ ታማኝ የሆነ አገልጋይ ይደክማል፣ ይታመማል። ይህ በእንዲህ እንዳለ አእምሮ በራሱ የጭንቀት ጦርነት ውስጥ ይገባል። ያ መጀመሪያ ላይ ትኩረትን ለመሰብሰብ ይረዳ የነበረ የፍልሚያ ወይም የሽሽት ምላሽ ወደማያቋርጥ ፍርሃትና የጥርጣሬ ስሜት ይቀየራል። ተጠቃሚው በድንጋጤ ጥቃት፣ ፓኒክ አታክ ሊሰቃይ ሁሉ ይችላል። ይህ ልክ የልብ ድካም እንደያዘው እንዲሰማው ያደርገዋል። ያ ኃይልና ብርታት ይሰጠው የነበረ መድኃኒት አሁን የራሱን ሰውነትና አእምሮ ጠላት አድርጎበታል። ተጠቃሚው በገዛ መንግሥቱ ውስጥ በከበባ ውስጥ እንዳለ ንጉሥ ከውስጥም ከውጭም በሚሰነዘርበት ጥቃት መውጫ ያጣል። በአምፊታሚን በተቃጠለ አእምሮ ውስጥ የሥጋ ጥሪዎች ድምፃቸው ይጠፋል። ረሃብ፣ ጥማትና እንቅልፍ የሰው ልጅ መሠረታዊ ፍላጎቶች እንደ አላስፈላጊ ጫጫታ ሆነው ይቆጠራሉ። ተጠቃሚው ለ14 ሰዓታት ሙሉ በሥራ ላይ ተጠምዶ አንድም ጉንጭ ውሃ ሳይጠጣ ወይም አንድም ፍሬ ዳቦ ሳይበላ ሊውል ሁሉ ይችላል። ሰውነቱ ለእርዳታ የሚልከውን ምልክት አእምሮ አይሰማውምና ክብደቱ በፍጥነት ይቀንሳል፣ ቆዳው ይደርቃል፣ ዓይኖቹ ይሰረጉዳሉ። ሰውነቱ የተተወ ቤተ መቅደስ ይመስላል። ውስጥ ያለው መንፈስ በኬሚካል እሳት ሲቃጠል የቤተ መቅደሱ ግድግዳዎች ይላላጣሉ፣ ምሰሶዎቹም ይወላውላሉ። የሰውነት ድርቅ፣ ዲሃይድሬሽን እና የተመጣጠነ ምግብ እጥረት ማልኒትሪሽን የሰውነትን በሽታ የመከላከል አቅም ያዳክማሉ። ይህም ለተለያዩ በሽታዎች ተጋላጭ አድርገዋል።
ተጠቃሚው ምርታማነቱን ለማሳደግ በጀመረው ጉዞ ውስጥ የዚያን ምርታማነት መሠረት የሆነውን አካላዊ ጤንነቱን እያጠፋ መሆኑን አይገነዘብም። እርሱ የአእምሮን ፍላጎት ብቻ ሲያዳምጥ ሥጋው በዝምታ ይጮኻል። ይህ ጩኸት ግን በመድኃኒቱ ኃይል ተውጦ ወደ ጆሮ አይደርስም። ይህ ቸለተኝነት ለወደፊቱ ለሚመጣው ትልቅ የሆነ ውድቀት መሠረት እየጣለ መሆኑን አያውቅም። ምናልባትም ከአምፊታሚን የጨለማ ገጽታዎች ሁሉ አስፈሪው እንቅልፍን መስረቁ ነው። ቀኑን ሙሉ በከፍተኛ ንቃትና ኃይል ካሳለፉ በኋላ ሌሊቱ ሲመጣና ሰውነት እረፍት ሲፈልግ አእምሮ ግን መሮጡን አያቆምም። ዓይንህን ብትጨፍንም ሐሳቦች እንደ ውሃ ፈሳሽ ይፈሳሉ። ጭንቀቶች፣ ዕቅዶች፣ ትውስታዎች ሁሉም በአንድ ላይ እየተጋጩ የአእምሮን ሰላም ይነሳሉ። አልጋው የእረፍት ቦታ መሆኑ ቀርቶ የማሰቃያ ክፍል ይሆናል። ሰዓታት ያልፋሉ። ሌሊቱ እየገፋ ሲሄድ የተስፋ መቁረጥ ስሜት ይጨምራል። በማግስቱ ጠዋት ምንም እንቅልፍ ሳይወስድ ትነሳለህ። ሰውነትህ እንደ እርሳስ የከበደ፣ አእምሮ ደግሞ የተደፈነ ይሆናል። ይህ የአምፊታሚን ሃንጎቨር ይባላል። እናም ይህንን አስከፊ የድካም ስሜት ለማሸነፍ ያለው ብቸኛ ፈጣንና መፍትሄ ምንድን ነው? ሌላ ዶዝ አምፊታሚን መውሰድ ነው። ይህ የሱስ አዙሪት የሚጀምርበት ወሳኝ የሆነ ነጥብ ነው። መድኃኒቱ የፈጠረውን ችግር ለመፍታት ተጨማሪ መድኃኒት መውሰድ። በጫት ሕግ የጀበና መቃም ማለት ነው። ተጠቃሚው አሁን የሚወስደው ከፍ ለማለት ወይም ምርታማ ለመሆን ሳይሆን በቀላሉ የቀደመውን ቀን የድካም ዕዳ ለመክፈልና የተለመደ ስሜት እንዲሰማው ለማድረግ ብቻ ነው። እርሱ ከእንቅልፍ አልባው ንጉሥ ይሆናል። የእንቅልፍ አልባው ንጉሥ ይሆናል። ግዛቱ የአእምሮ መንግሥት ሲሆን፣ ዝፋኑ ደግሞ በሌሊት የሚቀመጥበት ትራስ አልባው አልጋው ይሆናል። በሱስ ዓለም ውስጥ አንድ የማይለወጥ ሕግ አለ። ሰውነት ይለምዳል። ለመጀመሪያ ጊዜ ትንሽ መጠን የወሰደው መድኃኒት የፈጠረለትን አስደናቂ የደስታ የትኩረት ስሜት ከጊዜ በኋላ እየደበዘዘ ይመጣል። ይህ የመላመድ ቶለራንስ ክስተት ነው። አእምሮ በሰው ሰራሽ ኬሚካሎች የማያቋርጥ ጥቃት ሲደርስበት ራሱን ለመከላከል የራሱን የኬሚካል ሚዛንን ለመጠበቅ ይሞክራል። ስለዚህ ያን የመጀመሪያውን ስሜት ለማግኘት ተጠቃሚው ከጊዜ ወደ ጊዜ እየጨመረ የሚሄድ የመድኃኒት መጠን መውሰድ ይኖርበታል። ይህ እየጨመረ የሚሄደው መጠን የጎንዮሽ ጉዳቶችንና የጤና ስጋቶችን በዚያው ልክ ይጨምራል። ከእነዚህም መካከል ዋነኛው ስነ ልቦናዊ ጥገኝነት ሲሆን ተጠቃሚዎች የሚያስገኘውን አስደሳች ስሜት ለመለማመድ ወይም የድካምና የድብርት ስሜቶችን ለማስወገድ ንጥረ ነገሩን የመውሰድ ከፍተኛ ፍላጎትና ግዳጅን ያዳብራሉ። መድኃኒቱ ከእንግዲህ የአፈጻጸም መሳሪያ መሆኑ ቀርቷል። የዕለት ተዕለት ሕይወትን ለመግፋት የሚያስፈልግ ክራንች ይሆናል። ያለሱ ተጠቃሚው ከባድ የድካም ስሜት፣ ድብርትና የመነሳሳት እጦት ይሰማዋል። የኃይሉ ዋጋ ከቁጥጥር ውጪ በሆነ ሁኔታ እየጨመረ ሄዷል። የሚከፍለውም በገንዘቡ ሳይሆን በጤንነቱ በነፍሱ ጭምርም ይሆናል። በጣም በከፋ ሁኔታ ውስጥ አምፊታሚን በአእምሮ ላይ ሊያደርስ የሚችለው ትልቁ ክህደት በአነቃቂኒ የተፈጠረ የአእምሮ ህመም ስቲሙላንት ኢንዲዩስድ ሳይኮሲስን ነው። ይህ አንድ ሰው ከእውነታው ጋር ያለውን ግንኙነት የሚያጣበት አስፈሪ የሆነ ሁኔታ ነው። በአምፊታሚን የተጥለቀለቀው አእምሮ በኬሚካሎች ጎርፍ ከመዋጡ የተነሳ መልእክትን ከጫጫታ መለየት ያቅተዋል። ተጠቃሚው ሰዎች እሱን እያሴሩበት እንደሆነ አድርጎ በጽኑ ሊያምን፣ ፓራኖያ፣ የሌሉ ድምፆችን ሊሰማ ወይም ነገሮችን ሊያይ፣ ሃሉሲኔሽን
እና የተሳሳተ እምነት ዲሉዥናል ቲንኪንግን ሊያዳብር ይችላል። በዚህ ሁኔታ ውስጥ ምን እውነት እንደሆነና ምን የአእምሮ ፈጠራ እንደሆነ መለየት አይቻለውም። ይህ ሁኔታ ለአብዛኞቹ ሰዎች መድኃኒቱ ከሰውነታቸው ሲወጣ የሚጠፋላቸው ቢሆንም አንዳንዶች ለወራት ሊቆይባቸው ይችላል። በጣም ጥቂት ለሆኑ ዕድለቢሶች ደግሞ ይህ ጊዜያዊ ሳይኮሲስ በሕክምና ከስኪዞፍሬኒያ ለመለየት ወደሚያስቸግር ዘላቂ የሆነ ከባድ የአእምሮ ህመም ሊሸጋገሩ ይችላል። ይህ ሕይወታቸውን ለዘላለም ይለውጠዋል። ይህ አእምሮን ለማንቃት የተወሰደ መድኃኒት በመጨረሻ አእምሮን ራሱን ሲያጠፋ የሚታይበት የመጨረሻው ክህደት ነው። የአምፊታሚን የረጅም ጊዜ አጠቃቀም በልብና የደም ዝውውር ስርዓት ላይ የሚያደርሰው ጫና ልክ በድንጋይ ላይ ያለማቋረጥ እንደሚንጠባጠብ ውሃ ነው። ስር የሰደደ ከፍተኛ የደም ግፊትና ፈጣን የልብ ምት የደም ቧንቧዎችን ግድግዳዎችን መጉዳት፣ እንዲወፍሩ፣ እንዲጠብና የመለጠጥ ችሎታውን እንዲያጣ ያደርጋል። ይህ አርቴሪዮስክሎሮሲስ ይባላል። ልብ ደምን በእነዚህ በጠባቡ ቱቦዎች ውስጥ ለማሳለፍ ከመጠን በላይ መስራት ስለሚኖርበት የልብ ጡንቻዎች ሊወፍሩና ሊዳከሙ ይችላሉ። ይህ ለልብ ድካም ወይም ሀርት አታክ፣ ለልብ ምት መዛባት እና ለድንገተኛ የልብ መቆም ሰደን ካርዲያክ አሬስት ያለውን ተጋላጭነት በከፍተኛ ሁኔታ ይጨምራል። በተለይ በከፍተኛ መጠን ሲወሰድ ወይም እንደ ኮኬን ካሉ ሌሎች አነቃቂ የሆኑት ጋር ሲቀላቀል አምፊታሚን ዋና ዋና የደም ቧንቧዎችን ሊቀድ ወይም በአንጎል ውስጥ ያሉ የደም ስሮችን ሊያፈነዳ ሁሉ ይችላል። ይህ በወጣትና ጤነኛ በሚመስሉ ሰዎች ላይ እንኳ ለስትሮክ ሊዳርግ ይችላል። ያ ብርታትና ኃይል ይሰጥ የነበረው መድኃኒት በዝግታና በጽናት የሕይወት ማዕከል የሆነውን ልብ እየገደለው ነበርና። ለአንዳንዶች መጨረሻው የሚመጣው በዝግታና በስውር ሳይሆን በድንገትና በአስደንጋጭ ሁኔታ ውስጥ ነው። አንድ ቀን ተጠቃሚው ከፍተኛ መጠን ከወሰደ በኋላ ወይም ከሌላ ንጥረ ነገር ጋር ከቀላቀለው በኋላ ሰውነቱ ከእንግዲህ መቋቋም ያቅተዋል። እኩለ ሌሊት ደውል ይደወላል። በደረት ላይ ከባድ የሆነ የመመታት ስሜት፣ ወደ ግራ ክንድ የሚሰራጭ ህመም፣ ከባድ ላብና የመተንፈስ ችግር፣ የልብ ድካም ምልክቶች ይታያሉ። ወይም ደግሞ በድንገት የሚመጣ ከባድ ራስ ምታት፣ የአንድ ሰውነት ክፍል መደንዘዝ፣ የንግግር መኮላተፍ የስትሮክ ምልክቶች ናቸው። በዚህ ቅጽበት የዓመታት ምርታማነት፣ የነቁት ሌሊቶች፣ የተሻገሩት ፈተናዎች ሁሉም ትርጉም ያጣሉ። ሕይወት በክር ላይ ትንጠለጠላለች። የሕክምና እርዳታ በጊዜ ቢደርስም እንኳ ዘላቂ ጉዳት ሊደርስ የሚችልበት ዕድል፣ የሰውነት እንቅስቃሴ መገደብ፣ የንግግር ችሎታን ማጣት ወይም የልብ ሥራ መዳከም፣ ይህ የመድኃኒቱ የመጨረሻውና እጅግ ጨካኝ የሆነ ቀልዱ ነው። ለአእምሮ ፍጥነትና ለጊዜያዊ ብቃት ሲባል የተከፈለው ዋጋ አካላዊ ጤንነትና አንዳንዴም ሕይወትን ራሱ ያስከፍላል። ከአደጋው የተረፉት ወይም በራሳቸው ፍላጎት ለማቆም የወሰኑት ሌላ አይነት ጦርነት ይጠብቃቸዋል። ይህ የመላቀቅ ወይም ዊዝድሮዋል ጊዜ የምንለው ነው። ሰውነታቸውና አእምሯቸው ያለ አምፊታሚን እንዴት መስራት እንዳለበት እንደገና መማር አለባቸው። የመጀመሪያዎቹ ቀናትና ሳምንታት እጅግ ከባድ ነው የሚሆንባቸው። ከባድ የድካም ስሜት፣ ቀኑን ሙሉ የመተኛት ፍላጎት እና ምንም ነገር ለማድረግ ጉልበት ማጣት የተለመዱት ናቸው። የኬሚካል ደስታ ምንጭ ሲደርቅ ጥልቅ የሆነ የድብርት ስሜትና ተስፋ የመቁረጥ ስሜት ሊሰማቸው ሁሉ ይችላል።
ዓለም ግራጫማና ሕይወት አልባ ትመስላለች። ትኩረትን መሰብሰብ ፈጽሞ የማይቻል ይሆናል። አእምሮ እንደ ጭቃ የተደፈነ ይመስላል። ይህ አእምሮ የራሱን ኬሚካላዊ ሚዛን ለማስተካከል የሚያደርገው ረጅምና አሰቃቂ የሆነ ሂደት ነው። ብዙዎች ይህንን ስቃይ መቋቋም አቅቷቸው ወደ መድኃኒቱ ይመለሳሉ። ይህንን ደረጃ ማለፍ የቻሉት ግን ቀስ በቀስ በጣም ቀስ በቀስ መሻሻልን ማየት ይጀምራሉ። ተፈጥሯዊ የኃይል ምንጫቸው ይመለሳል። ስሜታቸው ይረጋጋል። እናም ያለ ኬሚካል እርዳታ በሕይወት ትናንሽ ነገሮች ደስታን ማግኘት ይጀምራሉ። ይህ ረጅም ጉዞ ቢሆንም ወደ እውነተኛው ማንነት የመመለስ የራስን አእምሮ አካል እንደገና የባለቤትነት መብትን በራስ ቁጥጥር ስር የመያዝ ጉዞ ነው። በመጨረሻ የአምፊታሚን ታሪክ ወደ አንድ መሠረታዊ ጥያቄ ያመራናል። እኛ የምንፈልገው ምንድን ነው? እኛ የምንፈልገው ምንድን ነው? የአጭር ጊዜ መፍትሔ ወይስ ዘላቂ እድገት? አምፊታሚን ለአንዳንዶች ሕጋዊ የሕክምና ፍላጎትን የሚያሟላ አስፈላጊ መድኃኒት ሲሆን፣ ለብዙዎች ግን የአእምሮን ኃይል ለመግዛት የሚደረግ አደገኛ የሆነ ሙከራ ነው። እርሱ የትኩረትና የመነሳሳት ችግር ላለባቸው ሰዎች ፈጣን፣ ቀላል መፍትሔ እንደሚሰጥ ቃል ይገባል። ነገር ግን ይህን የተገዛ ትኩረት ዘላቂ አይደለም። የተሻሉ ልማዶችን እንድናዳብር፣ የጊዜ አጠቃቀም ክህሎቶቻችንን እንድናሻሽል ወይም የትምህርቱን ይዘት በጥልቀት እንድንረዳ በፍጹም አያደርገንም። በቀላሉ አእምሮአችንን አሁን የምንፈልገውን እንዲያደርግ በጉልበት ግን ያስገድደዋል። አማራጭ አእምሮን መገንባት ነው። ይህ በየቀኑ ትንሽ በመማር አዳዲስ ክህሎቶችን በማዳበርና ውስብስብ ችግሮችን ለመፍታት በመለማመድ የሚገኝም ነው። ይህ መንገድ ቀርፋፋና ከባድ ሊሆን ይችላል። ነገር ግን የሚገነባው መሠረት ጠንካራና ዘላቂ ነው። የተገዛ አእምሮ በመድኃኒቱ ላይ ጥገኛ ሲሆን፣ የተገነባ አእምሮ ግን በራሱ የሚተማመን ተለዋዋጭና በጊዜ ሂደት ይበልጥ እየተጠናከረ የሚሄድ ነው። ስለዚህ እያንዳንዱ ሰው ምርጫ አለው። በአንድ ኪኒን የሚገኘውን ጊዜያዊ ኃይል መፈለግ ወይም በትዕግስትና በልምምድ የራስን አእምሮ እውነተኛ የሆነ አቅምን መገንባት። የአንዱ መንገድ መጨረሻው ባዶነትና ውድመት ሲሆን፣ የሌላኛው መንገድ ግን መጨረሻ ጥበብንና እውነተኛ ራስን ወደ ማወቅ ይመራል። በአፍሪካ ቀንድ ባህላዊና ሳይንሳዊ አውድ ላይ ጥልቅ ግንዛቤ ያለው ሰው እንደመሆን የአምፊታሚንና የጫት ካቱሊስ አዱሊስ ካታ አዱሊስ ዋነኛ መመሳሰል የሚገለጠው በስነ ውህድ አሰራራቸው ፋርማኮሎጂ ነው። ጫት በውስጡ የያዘው ዋነኛ የአእምሮ ቀስቃሽ ውህድ የሆነውን ካቲኖን በቤተ ሙከራ ከሚመረተው የአምፊታሚን ጋር በአወቃቀሩና በአሰራሩ በጣም ስለሚመሳሰል ጫት የተፈጥሮ አምፊታሚን ተብሎ በተደጋጋሚ ይጠራል። ሆኖም በመነሻው በኃይላቸው መጠን፣ በሰውነት ውስጥ በሚኖራቸው እንቅስቃሴ እንዲሁም በማኅበረ ሕጋዊ ሁኔታቸው መካከል ጉልህ የሆኑ ልዩነቶች አሉ። የመመሳሰሎቻቸውና የልዩነታቸው ዝርዝር ትንታኔን እንደሚከተለው አቀርባለሁ። መመሳሰል ኬሚካላዊ አወቃቀር ሁለቱም አምፊታሚንና የጫት ካቲዮኒን የፊኔቲላሚን ውህዶች ቤተሰብ አባላት ናቸው። በቴክኒካዊ አገላለጽ ካቲኖን ቤታ ኬቶ አምፊታሚን ይባላል። ይህ አወቃቀር መመሳሰል በማዕከላዊ የነርቭ ስርዓት ላይ ሲኤንሲ ላይ ለሚያስከትሉት ተመሳሳይ ተጽዕኖ መሠረትም ነው። የአሰራር ዘዴ ዋነኛ የአሰራር ዘዴያቸው ከሞላ ጎደል ተመሳሳይ ነው። ሁለቱም ንጥረ ነገሮች በማዕከላዊ የነርቭ ስርዓት ላይ ከፍተኛ አነቃቂነት ያላቸው ሲሆኑ የሚሰሩትም በነርቭ ሴሎች መካከል ባለው ክፍተት ሲናፕቲክ ክሊፍት ውስጥ እንደ ዶፓሚን
እና ኖራድሬናሊን ያሉ ቁልፍ የነርቭ መልእክቶች አስተላላፊዎችን ኒውሮትራንስሚተርስን መጠን በመጨመር ነው። ይህንን የሚያከናውኑ የነርቭ መልእክት አስተላላፊዎችን እንዲለቀቁ በማድረግ ወደ መልእክት አስተላላፊ የነርቭ ሴል ፕሪሲምፐቴቲክ ኒውሮን በመግባት ዶፓሚንና ኖራድሬናሊን ከተከማቹበት ከረጢት ቬስልስ በገፍ ወደ ሲናፕሳዊ ክፍተት እንዲለቀቁ ያደርጋሉ። መልሶ ውሰድን በመክታት የነርቭ መልእክት አስተላላፊዎች ከሲናፕሳዊው ክፍተት እንዳይወገዱ የሚያደርጉትን መልሶች ውሰድ አጓጓዦችን እንደ ዶፓሚን አስተላላፊ ዲኤቲ እና ኖራ አድሬናሊን አስተላላፊ ኤንኢቲ በመዝጋት የተጽዕኗቸውን ጊዜ ያራዝማሉ። ይህ የዶፓሚን ጎርፍ ለከፍተኛ ደስታ፣ ኢፎሪያ፣ የሽልማትና የመነቃቃት ስሜቶች ምክንያት ሲሆን የኖራድሬናሊን መጠን መጨመር ደግሞ ለንቃት፣ ለትኩረትና ለአካላዊ ኃይል መጨመር አስተዋጽኦ ያደርጋል። ስነ ልቦናዊ ተጽዕኖዎችም በተመሳሳይ የአሰራር ዘዴያቸው ምክንያት ተጠቃሚዎች ሪፖርት የሚያደርጓቸው ስሜቶችና ልማዶች በጣም ተመሳሳይ ናቸው። ከነዚህ የሚከተሉትን ያካትታል። ከፍተኛ የደስታ ስሜት፣ መንፈሳዊ መነቃቃት፣ የኃይል የንቃትና ያለመድከም ስሜት መጨመር፣ በትንሽና መካከለኛ መጠን ሲወሰድ የትኩረትና የማስተዋል ችሎታን መጨመር፣ የማህበራዊ ተሳትፎ፣ የንግግር ፍላጎት መጨመር፣ የምግብ ፍላጎት መዘጋትና የድካም ስሜት መጥፋት። አካላዊ ተጽዕኖች ሁለቱም ንጥረ ነገሮች የሲምፓቴቲክ የነርቭ ስርዓትን በማነቃቃት በሰውነት ውስጥ የፍልሚያ ወይም የሽሽት ፋይት ኦር ፍላይት ምላሽን ያስከትላሉ። የተለመዱ አካላዊ ተጽዕኖዎች የሚከተሉትን ያካትታል። ፈጣን የልብ ምት፣ ከፍተኛ የደም ግፊት፣ የሰውነት ሙቀት መጨመር፣ የአይን ብሌን መስፋት፣ የአተነፋፈስ ፍጥነት መጨመር። ከዘላቂ አጠቃቀም ጋር የተያያዘ የጤና ስጋቶች የትኛውንም ንጥረ ነገር ለረጅም ጊዜ በከፍተኛ መጠን መጠቀምን ተመሳሳይ የጤና እክሎችን ሊያስከትል ሁሉ ይችላል። በልብና የደም ዝውውር ስርዓት ላይ የሚደርሰው ጫና ስር የሰደደ ከፍተኛ የደም ግፊትና ፈጣን የልብ ምት ለልብ ድካም፣ ለልብ ምት መዛባትና ለስትሮክ ተጋላጭነትን ይጨምራል። ስነ ልቦናዊ ጥገኝነት ተጠቃሚዎች የሚያስገኘውን አስደሳች የሆነ ስሜት ለመለማመድ ወይም የድካምና የድብርት ስሜቶችን ለማስወገድ ንጥረ ነገሩን የመውሰድ ከፍተኛ ፍላጎት ግዳጅን ሁሉ ሊያዳብሩ ይችላሉ። በአነቃቂነት የተፈጠረ የአእምሮ ህመም ሳይኮሲስ፣ ከፍተኛ መጠን መውሰድ ወይም ስር የሰደደ አጠቃቀም ለፓራኖያ ቅዠት፣ ለሃሉሲኔሽን እና የተሳሳተ እምነት ዲሉዥናል ቲንኪንግ ሊዳርግ ይችላል። ይህ ሁሉ በሕክምና ስኪዞፍሬኒያ ለመለየት አስቸጋሪም ይሆናል። ልዩነትን ስናይ መነሻ ቅርጽ ላይ አምፊታሚን ሙሉ በሙሉ በቤተ ሙከራ ውስጥ የሚመረት ሰው ሰራሽ ንጥረ ነገር ሲሆን አብዛኛውን ጊዜ በኪኒን፣ በካፕሱል ወይም በዱቄት መልክ ይወሰዳል። ጫት ተፈጥሯዊ የእጽዋት ውጤት ነው። አእምሮ ቀስቃሽ ተጽዕኖ የሚገኘው የጫት ካታ ኢዱሊስ ተክልን ለስላሳ ቅጠሎችን፣ ቀንበጦችን በመቃም ይሆናል። አእምሮ ቀስቃሽ ውህዶችና የኃይል መጠን አምፊታሚን ቋሚ ወይም ስቴብል እና አንድ ወጥ የሆነ ኬሚካላዊ ውህድ ነው። መጠኑ በትክክል ሊለካ ስለሚችል የሚጠበቅ ተጽዕኖ ይኖረዋል። ጫት በርካታ አልካሎይድስ የያዘ ሲሆን ከእነዚህ ውስጥ ካቴኖን በአዲስ ቅጠል ውስጥ በብዛት በከፍተኛ ኃይል የሚገኘው ነው። ካቴኖን እጅግ ቋሚ ያልሆነ አንስቴብል ውህድ ሲሆን ቅጠሎቹ ሲደርቁ በፍጥነት ኃይሉ ወደ ደከመው ካቲን ወደ ተባለ ውህድ ይለወጣል። ተጠቃሚዎች አዲስ ወይም እርጥብ ጫት በብርቱ የሚመርጡበት ምክንያትም ለዚህ ነው። በመሆኑም
የጫት የኃይል መጠን እንደ ተክሉ ዝርያ፣ እንደ ቅጠሉ አዲስነትና እንደ ተቃመው መጠን በእጅጉ ተለዋዋጭ ይሆናል። በአጠቃላይ የተጣራ አምፊታሚን በተለመደው የጫት ቁጭታ ከሚገኘው የካቲንን መጠን በእጅጉ የበለጠ ኃይል አለው። በሰውነት ውስጥ ያለውን እንቅስቃሴ ስናይ አወሳሰር ዘዴው አምፊታሚን በአብዛኛው በአፍ በአፍንጫ በመሳብ ወይም ደግሞ በመወጋት መልክ የሚወሰድ ሲሆን ይህም በአንጻራዊ ፈጣንና ውጤታማ በሆነ መንገድ በሰውነት ውስጥ እንዲዋሃድ ያደርገዋል። ጫት የሚወሰደው በመቃም ሲሆን አእምሮ ቀስቃሽ ውህዶች በጉንጮች ውስጣዊ ክፍል ሽፋን ቡካል ሞኮሳ እና በጨጓራ አንጀት ትራክት አማካኝነት ቀስ በቀስ ይዋሃዳል። የተጽዕኖ ጅማሮና ቆይታ ጫትን በመቃም የሚከሰተው ቀርፋፋ ውህደት ከአምፊታሚን ኪኒን አወሳሰድ ጋር ሲነጻጸር ተጽዕኖ ጅማሮ በራሱ ቀስ በቀስ እንዲሆን ያደርገዋል። የአንድ ጫት ቁጭታ ዋነኛ ተጽዕኖ በአብዛኛው ከ3 እስከ 5 ሰዓት ይቆያል። አምፊታሚን በተለይ በሐኪም ትዕዛዝ በሚሰጡ ቅርጾች ለምሳሌ አዴረል እና በመሳሰሉት ከ4 እስከ 14 ሰዓት ለሚደርስ እጅግ ረጅም የተጽዕኖ ጊዜ እንዲቆይ ተደርጎ የተዘጋጀ ነው። የግማሽ ሕይወት ዘመን ወይም ሃልፍ ላይፍ ካቲኖን ከአምፊታሚን ከ10 እስከ 12 ሰዓታት ጋር ሲነጻጸር እጅግ አጭር የሆነ ባዮሎጂካዊ የግማሽ ሕይወት ዘመን ከ1.5 ሰዓት አካባቢ አለው። ይህ ማለት ሰውነት ካቲኖንን በፍጥነት ያስወግዳል ማለት ነው። የሱስ የመያዝ አቅምና የመጥፎ አጠቃቀም ተጋላጭነትን ስናይ ሁለቱም የስነ ልቦናዊ ጥገኝነት ሊያስከትሉ ቢችሉም የአምፊታሚን የሱስ የማስያዝ አቅም ግን ከጫት በእጅጉ ከፍ ያለ እንደሆነ ይቆጠራል። በሰው ሰራሽ አምፊታሚኖች በተለይም ሜታምፌታሚን የሚታየው ፈጣን የአወሳሰድ ዘዴ፣ ከፍተኛ የኃይል መጠንና እጅግ የጠነከረ የደስታ ስሜት ጠንካራ የሆነ የማጠናከሪያ ዑደት በመፍጠር ሱስን ይበልጥ አደገኛና ከባድ እንዲሆን ያደርገዋል። ባህላዊው የጫት አቃቃም ዘዴ የተጽዕኖ ጅማሮ ቀርፋፋና የኃይሉ ጫፍ ዝቅተኛ እንዲሆን ያደርጋል። ይህ ደግሞ ሳይንሳዊ ሞዴሎች እንደሚጠቁሙት በአፍንጫ ከሚሳቡ፣ በጢስ ከሚወሰዱ ወይም በመርፌ ከሚወጉ ንጥረ ነገሮች ጋር ሲነጻጸር ዝቅተኛ የመጥፎ አጠቃቀም ተጋላጭነት እንዲኖረው ያደርጋል። ሕጋዊና ማኅበራዊ ባህላዊ አውድን ስናይ በአምፊታሚን በዓለም አቀፍ ደረጃ ከፍተኛ የሱስ የማስያዝ አቅም ያለው ቁጥጥር የሚደረግበት ንጥረ ነገር ለምሳሌ በአሜሪካን እንደሆነ ይታወቃል። አጠቃቀሙ እንደ ኤዲኤችዲ እና ናርኮሌፕሲ ላሉ የጤና ሁኔታዎች በሕክምና ትዕዛዝ ብቻ በጥብቅ የተገደበም ነው። ከሕክምና ውጪ የሚደረግ አጠቃቀም በአብዛኛው የዓለም ክፍሎች በወንጀል ያስጠይቃል። ጫት ጋር ስንመጣ በበርካታ የአፍሪካ ቀንድ ሀገሮች ለምሳሌ እንደ ሀገራችን ኢትዮጵያ፣ ሶማሊያ፣ ጅቡቲና በአረብ ባሕረ ሰላጤ መሬት ለምሳሌ የመን ውስጥ ጥልቅ የሆነ የተዋሃደ ማኅበረ ባህላዊ ሚናም አለው። በእነዚህ አካባቢዎች አጠቃቀሙ ሕጋዊ የተለመደና የማኅበራዊ ወጎች አካልም ሆኖ ቀጥሏል። ሆኖም አሜሪካን፣ ካናዳንና አብዛኛውን አውሮፓን ጨምሮ በሌሎች የዓለም ክፍሎች ካቲኖንና ካቲን ቁጥጥር የሚደረግባቸው ንጥረ ነገሮች ሲሆኑ ጫትም ሕገወጥ ነው። ሳጠቃልል በአጭሩ በጫትና በአምፊታሚን መካከል ያለው ግንኙነት በኮካ ቅጠልና በተጣራ ኮኬን መካከል ካለው ጋር ይመሳሰላል። ጫት በተፈጥሯዊ ቅርጹ በአወሳሰድ ዘዴውና ዋነኛው የአእምሮ ቀስቃሽ ውህድ የሆነው ካቲኖን ቋሚ ባለመሆኑ ምክንያት አነስተኛ ኃይል ያለው ቀርፋፋና ረጋ ያለ አነቃቂ የሆነ ተጽዕኖን ይሰጣል።
አምፊታሚን ግን የተጣራ ቋሚና እጅግ ከፍተኛ ኃይል ያለው ሰው ሰራሽ ውጤት ነው። ምንም እንኳ በተመሳሳይ የነርቭ ኬሚካላዊ መንገዶች ላይ የሚሰሩና ተመሳሳይ ተጽዕኖችን የሚያስከትሉ ቢሆንም በኃይል መጠናቸው፣ በአወሳሰድ ዘዴያቸውና በሰውነት ውስጥ በሚኖራቸው እንቅስቃሴ መካከል ያሉት ልዩነቶች አምፊታሚንን ለከባድ ሱስና ለድንገተኛ የጤና ቀውሶች እጅግ ከፍተኛ ስጋት ያለው ንጥረ ነገር ያደርጉታል። ይህንን ጽሑፍ ያዘጋጀውላችሁ እኔ ዮናታን ዳዊት አሰፋ ነኝ። አንዳንዴ የራሳችንን የሆነውን ነገር ወደ መድኃኒትነት ቀይረው በላብራቶሪ ሴንቲሳይዝ አድርገው በሰው ሰራሽ መንገድ መድኃኒት አድርገው ቀመመው ይሸጡልናል። ለአእምሮ ሕክምና እኛ ለስንት ሺህ ዘመናት እንዲሁ ስናመነዥገው ስንቅመው እየኖርን ነው። ምን ለማለት ነው? ሳይንቲስቶቻችን ወይም የተማርነን የምትሉት ሰዎች ይህንን ነገር ወስዳችሁ ቢያንስ ከፋርማስቲካል ኢንዱስትሪው መጠቀም ያለብንን ለሀገር እንድታመጡ መነሳሻ ይሆናል በሚል እንዲህ አቀረብኩኝ። ብዙ በጋራ ዝም ብሎ ከማውገዝ ከመወጋገዝ ወጥተን ሳይንቲፊካሊ ስራዎች ተሰርተው የተሻሉ ነገሮች እንዲሆኑ ማድረግ የተሻለ ነው ብዬ አምናለሁ። ለነበረን ቆይታ በጣም አመሰግናለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ባዮኬሚስቶች እና ፋርማኮሎጂዎች በዚህ ደረጃ ያላችሁ በተለይ በውጭ ሀገር ሲንቴሳይዝ እንዲህ ስትራክቸር ላይ የምትሰሩ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ አባል በመሆን ቻናሉን ያጠናክሩ። እናመሰግናለን። እንቀጥላለን።